በዚህ ዓለም ላይ ትልቁ ልዩነት በሀብታምና በድሃ መካከል አይደለም። ትልቁ ልዩነት በችግርና በህልም መካከል ነው። ዛሬ የምነግራችሁ ታሪክ ስለ አንድ ብሩህ ልጅ ነው። የትምህርት ቤት ቦርሳ የለውም፣ ጫማ የለውም፣ በቀን አንዴ የሚበላውን ምግብ እንኳን በጭንቅ ነው የሚያገኘው። ነገር ግን ይሄ ልጅ የሀገሪቱን ታላቅ የሂሳብ ፕሮፌሰር በክብር እንዲንበረከኩ ያደረገበትንና ፕሮፌሰሩ ለመፍታት 20 ዓመት የፈጀበትን ጥያቄ ይህ ቆሻሻ በመልቀም የሚተዳደር ልጅ በአስገራሚ ሁኔታ እንዴት እንደፈታው አብረን እናያለን። የጧቷ ፀሐይ በደንብ አልወጣችም ነበር። ነገር ግን በከተማዋ እጅግ ዝነኛና ውድ በሆነው በአንድ ኢንተርናሽናል ትምህርት ቤት በር ላይ ትልቅ እንቅስቃሴ ተጀምሯል። ይህ ትምህርት ቤት ለሀብታም ልጆች ብቻ የተሰራ ነበር። እዚህ ትምህርት ቤት ውስጥ ከችሎታ ይልቅ በገንዘብና በስልጣን ነበር መግቢያ የሚገኘው። ትልልቅ መኪናዎች ይቆማሉ። ከሚያብረቀርቁ መኪናዎች ውስጥም ልጆች ይወርዳሉ። ልብሶቻቸው ያንጸባርቃሉ። በጫማዎቻቸው ላይ አንዲት ቅንጣት አቧራ እንኳን የለም። በሌላ በኩል ከዚህ ሁሉ ድምቀት ራቅ ብሎ በትምህርት ቤቱ ግቢ አጥር አጠገብ በቆሻሻ ክምር አቅራቢያ አንድ ልጅ ቆሟል። ስሙ ሱራጅ ይባላል። የሱራጅ ሁኔታ ሰዎች ሲያዩት ፊታቸውን እንዲያዞሩ የሚያደርግ ነበር። ልብሶቹ የቆሸሹ ናቸው። የሸሚዝ ቁልፎቹ የሉም። በእግሩ ላይ ደግሞ ምናልባት ከቆሻሻ መጣያ ያገኛቸው የሚመስሉ የተለያዩ ቀለም ያላቸው ነጠላ ጫማዎች አድርጓል። በትከሻው ላይ ትልቅ የፕላስቲክ ጆንያን ተንጠልጥሏል። ነገር ግን የሱራጅን አይኖች በትኩረት ቢታዩ ኖሮ እዚያ ውስጥ የረሃብ ወይም ችግር ሳይሆን አስገራሚ የማስተዋል ብቃቱን ታዩ ነበር። ሱራጅ ቆሻሻ ይለቅማል። ነገር ግን ትኩረቱ የፕላስቲክ ጠርሙሶች ላይ ሳይሆን በትምህርት ቤት ውስጥ ከሚሰሙ ድምጾች ላይ ነበር። በቆሻሻ መጣያ ሳጥኖች ውስጥ የጂኦሜትሪ ቅርጾችን ያያል። በመኪናዎች ታርጋ የሂሳብ ቅመሮችን ይመለከታል። አንድም ቀን ትምህርት ቤት ሄዶ አያውቅም። ነገር ግን ፈጣሪ ከካልኩሌተር በበለጠ ፍጥነት የሚሰራ አእምሮን ሰጥቶታል። ዛሬ በትምህርት ቤት ውስጥ ያለው ሁኔታ የተለየ ነበር። በ12ኛ ክፍል ውስጥ ፍጹም ጸጥታ ሰፍኗል። ታላቁ ፕሮፌሰር ሲንግ ወደ ክፍሉ ገባ። ፕሮፌሰሩ በከተማዋ እጅግ የታወቁ ቁጡ የሂሳብ ሊቅና መምህር መሆናቸው ይታወቃል። የእሳቸው ጥያቄዎች የተማሪዎችን ነፍስ ጭምር ያስጨንቅ ነበር። ዛሬ ፕሮፌሰሩ በጣም የተቆጡ ይመስላሉ። የያዙትን ማጥፊያ ወይም ዳስተር በጠረጴዛው ላይ በኃይል መቱትና አቧራ ብለው ጮሁ። በሁላችሁም አእምሮ ውስጥ አቧራ ሞልቷል። የአባታችሁ ገንዘብ የሚያሳልፋችሁ ይመስላችኋል? ሂሳብ በገበያ ላይ እንደሚገዛ አትክልት በገንዘብ የሚገኝ አይደለም፣ ልፋት ይፈልጋል ብለው ጮሁባቸው። መላው ክፍሉ በፍርሃት ተውጧል። ፕሮፌሰሩ የቾክ ቁራጭ አንስተው ወደ ጥቁር ሰሌዳው ዞሩ። በሰሌዳው ላይ አንድ ጥያቄ መጻፍ ጀመሩ። ተራ ጥያቄ አልነበረም። ትልልቅ ፕሮፌሰሮችን እንኳን እጃቸውን የሚያንቀጠቅጥ ጥያቄ ነበር። ለተወሰኑ ደቂቃዎች ያህል እየጻፉ ቆዩ። ከዚያም ዞሩና ይህን ጥያቄ ለመፍታት የወጣትነት ዘመኔን 15 ዓመት ሰጥቻለሁ፣ ግን ዛሬም ድረስ አልተፈታም አሉ በከባድ ድምፅ። ይህንን ጥያቄ ዘ ኢምፖሲብል ኢኩዌሽን ወይም ደግሞ የማይቻለው ቀመር ብየዋለሁ አሉ። እናንተን የሀብታም ልጆች በግልጽ ጋብዛችኋለሁ። ኢንተርኔት አላችሁ፣ የግል አስተማሪዎች አሏችሁ፣ የዓለም መጻሕፍት በሙሉ አላችሁ። እስከ ነገ ጠዋት ትክክለኛውን መልስ ያመጣ ካለ የማስተማር ስራዬን እተዋለሁ። ለዚያ ተማሪ ደግሞ የወርቅ ሰዓቴን እሸልማለሁ አሉ። የክፍሉ ጎበዝ ተማሪ ቪክራም ጥያቄውን አይቶ ገና በልቡ ተሸነፈ። ይህ ጥያቄ ከትምህርት ውጭ ብቻ ሳይሆን ከዓለም ውጭ የሆነ ነው አለ በልቡ። ደውል ተደወለ። ፕሮፌሰሩ በፍጥነት እየተረማመዱ ወጡ። ልጆቹም ይህ ሽማግሌ አብዷል እያሉ እያጉረመረሙ ወጡ። ቪክራም ለጓደኛው ይህንን ጥያቄ ማንም ሰው ሊፈታው አይችልም አሉ። ነገር ግን ከዚህ ሁሉ ጀርባ ምስኪኑ ሱራጅ በመስኮት የብረት አጥር ላይ ተጣብቆ ቆሞ እንደነበር ማንም አላስተዋለም። የሚባለውን በሙሉ ሲሰማ ነበር። የጠቆሩ ጣቶቹ አጥሩን አጥብቀው ይዘዋል። አይኖቹ በሰሌዳው ላይ ባለው ጥያቄ ላይ ተተክለዋል። ጥያቄው ለእሱ የሚያስፈራ አልነበረም። እንደ ውብ ግጥም ነበር የታየው። ቁጥሮቹ በአእምሮ ውስጥ መደነስ ጀመሩ። ጥያቄው የሚያናግረውና የሚጠራው መሰለው። የትምህርት ቤቱ ዘበኛ በዱላ አባሩ እስከሚያስወጣው ድረስ እዚያው ቆመ። ሂድ ከዚህ ለማኝ፣ ትምህርት ቤቱን እያቆሸሽክ ነው ብሎ ጮኸበት ዘበኛው። ሱራጅ ሮጦ ሄደ። ነገር ግን አእምሮው እዛው ክፍል ውስጥ ቀርቶ ነበር። ቤተሰቦች፣ በታሪኩ ቀጥሎ ምን ሆነ አብረን የምናየው ይሆናል። ይህን ከመስማታችሁ በፊት እንደዚህ ያሉ ልብ የሚነኩ ታሪኮችን ማግኘት ከፈለጋችሁ አሁኑኑ ቻናላችንን ሰብስክራይብ እና ላይክ አድርጉ። እንቀጥል።
ሌሊት ሆኗል። ሁሉም ተኝቷል። ነገር ግን በሱራጅ ጎጆ ውስጥ እንቅልፍ የለም። ሰካራም አባቱ ያንኮራፋል። እናቱም በህመም ተኝታለች። በቤት ውስጥ የሚበላ ነገር የለም። የሱራጅ ሆድ በረሃብ እየጮኸ ነበር። ነገር ግን ዛሬ ከረሃብ በላይ ያሳሰበው ያ ጥያቄ ነው። ጥያቄው እንቅልፍ ነሳው። በአእምሮ ውስጥ እየተመላለሰ አላስተኛ አለው። ከሌሊቱ 8 ሰዓት ሲሆን ሱራጅ መቆየት አልቻለም። ያንን ጥያቄ ከፈተው የአእምሮ ሰላም እንደሚያገኝ ታወቀው። በዝምታም ከቤት ወጥቶ ወደ ትምህርት ቤቱ ሮጠ። በትምህርት ቤቱ በኩል ፕላስቲክ ለመልቀም የሚገባበት የተሰባበረ አጥር ነበር። ዛሬ ግን የገባው ፕላስቲክ ለመልቀም ሳይሆን ለትምህርት ነበር። የትምህርት ቤቱ ኮሪደሮች በጨለማ ተውጠዋል። ጥበቃው ዋናው በር ላይ ተኝቷል። ሱራጅ እንደ ጥላ ሆኖ ወደ ክፍሉ መስኮት ደረሰ። መስኮቱ ክፍት ነበር። ዘሎም ገባ። ክፍሉ ውስጥ ድቅድቅ ጨለማ ነው። ከውጭ ያለው የመንገድ ብርሃን በቀጥታ ጥቁር ሰሌዳው ላይ ያርፋል። ጥያቄው አሁንም እንደነበረ ነበር። ሱራጅ ቀስ ብሎ ወደፊት ሄደ። እግሮቹ እየተንቀጠቀጡ ነበር። ከአስተማሪው ጠረጴዛ ላይ አንዲት የቾክ ቁራጭ አነሳ። ከዛም መጻፍ ጀመረ። ቋ ቋ የሚለው የቾክ ድምፅ በጸጥታው ውስጥ ያስተጋባል። መጀመሪያ ቀስ እያለ ነበር፣ ነገር ግን ጥያቄው እየተፈታ ሲሄድ ፍጥነቱ ጨመረ። ሱራጅ መራቡን ረሳው። ቆሻሻ ለቃሚ መሆኑን ረሳው። በዚያ ቅጽበት እሱ የሂሳብ ሊቅ ብቻ ነበር። በአእምሮ ውስጥ የጽንፈ ዓለሙ ቁልፎች በሙሉ እየተከፈቱ ነበር። ፕሮፌሰሩ ለ15 ዓመታት ያላገኙትን መንገድ እሱ አገኘው። በላብ ተጠምቆና በአቧራ ተለውሶ ለሰዓታት ያህል ያለማቋረጥ ጻፈ። ሰሌዳው ሙሉ በሙሉ ተሞላ። በመጨረሻም አንድ መልስ ላይ ደረሰ። እሱም 0 የሚል ነበር። የሁሉ ስብስብ ጥያቄ መፍትሄው 0 ነበር። ሱራጅ ወደ ኋላ ፈገፈገ። ሰሌዳውን ሲመለከት ምግብ ጠግቦ ቢበላ እንኳን የማያገኘውን አይነት ደስታ ፊቱ ላይ ታየ። ቾኩን አስቀመጠ። በመስኮት ዘሎ ወጣና በጨለማ ውስጥ ወደ ቆሻሻ ክምር ህይወቱ ተመለሰ። በማግስቱ ጠዋት 2 ሰዓት ፕሮፌሰሩ ወደ ክፍሉ ገቡ። ስሜታቸው ከትላንቱ የባሰ ነበር። እሺ ልጆች የሞከረ አለ ብለው በፌዝ ጠየቁ። መላው ክፍሉ ዝም አለ። ቪክራም ተነስቶ ፕሮፌሰር ጎግል ላይም ፈለግን፣ እንዲህ ያለ ጥያቄ የለም፣ ጥያቄው ስህተት ነው አላቸው። ፕሮፌሰሩ ሊስቁ ሲሉ አይናቸው ሰሌዳው ላይ አረፈ። እጃቸው መንቀጥቀጥ ጀመረ። ልክ በአስማት እንደተሳቡ ቀስ እያሉ ወደ ሰሌዳው ተጠጉ። ተማሪዎች ተገረሙ። ፕሮፌሰሩ ወደ ሰሌዳው በጣም ቀረቡ። መነጽራቸውን አውልቀው ጠረጉና እንደገና አደረጉት። በጥሞና የተጻፈውን ካዩ በኋላ ይህ በፍጹም የማይቻል ነው፣ ፍጹም ትክክል ነው፣ ድንቅ ነው ብለው በድንገት ዞሩና ጮሁ። ማን ነው ይሄን ያደረገው? እንዳትዋሹ። ከእናንተ መካከል የ20 ዓመት ድካሜን በአንድ ሌሊት የፈታው ማን ነው አሉ። ክፍሉ ውስጥ ጸጥታ ሰፈነ። ቪክራም መምህር፣ ትላንት ስንወጣ ሰሌዳው ባዶ ነበር፣ ከጥያቄው ውጭ ምንም አልነበረም፣ ክፍሉም ተዘግቶ ነበር አለ። ፕሮፌሰሩ ራሳቸውን ያዙ። አንድ ሰው መጥቷል፣ እንደ አንስታይን ያለ አእምሮ ያለው ሰው። ይህን ጽሑፍ እዩት። ይህ የተማሪ ጽሑፍ አይደለም፣ የጀማሪ እጅ ጽሑፍ ነው አሉ። ወዲያውኑ ርዕሰ መምህሩንና የጥበቃ ሰራተኞቹን አስጠሩ። የደህንነት ካሜራም እንዲታይ ያደረጉ። በጥቁርና ነጭ ስክሪን ላይ ከሌሊቱ 8 ሰዓት አካባቢ አንድ ልጅ በመስኮት ሲዘል ታየ። ልብሱ የተቀደደ፣ ጸጉሩ የተዝረከረከ ልጅ ወደ ሰሌዳው ሄዶ እንደ እብድ ሲጽፍ ታየ። ርዕሰ መምህሩ ምስሉን አቀረቡት። አረ ይህ ትላንት በር ላይ ቆሞ የነበረው ቆሻሻ ለቃሚ ልጅ ነው አለ። ርዕሰ መምህሩን በመቀጠል ጥበቃ ሂድና ያዘው፣ ሌባ መሆን አለበት፣ ሰሌዳውንም አበላሽቶታል አሉ። ፕሮፌሰሩም ወዲያውኑ ዝም በል ብለው በኃይል ጮሁበት። ማንም ሌባ ቢለው ወዮለት፣ እሱ አልሰረቀም፣ ለእኔና ለትምህርት ቤቱ አዲስ አቅጣጫን የሰጠን፣ በክብር አምጡልኝ አለ። ከጥቂት ቆይታ በኋላ 2 ጥበቃዎች ሱራጅን ይዘው ወደ መምህራን ክፍል አመጡት። ሱራጅ በጣም ፈርቷል። በድብቅ ስለገባ ፖሊስ የሚወስደው መሰለው። ልብሶቹ ቆሽሸዋል። ሰውነቱ በቆሻሻ ህይወቱ ምክንያት ይሸታል። በክፍሉ የነበሩ መምህራን አፍንጫቸውን በሶፍት ያዙ። ነገር ግን ፕሮፌሰሩ ከመቀመጫቸው ተነስተው በቀጥታ ወደ ሱራጅ ሄዱ። ሱራጅ እጆቹን አጣመረ። መምህር ይቅርታ አድርጉልኝ፣ ምንም አልሰረኩም። ያ ጥያቄ ስላላስተኛኝ ነው፣ ለመልሰው የሚችል ስለመሰለኝ ቾኳንም መልሼ አስቀምጫለሁ፣ እባካችሁ እንዳትመቱኝ አለ። በአይኖቹ ውስጥ የፍርሃትና የጭንቀት እንባ ነበር። የፕሮፌሰር አይኖች በእንባ ተሞሉ። የሱራጅን የቆሸሹ እጆች በራሳቸው እጅ ያዙት።
ምናልባት በሳሙና ታጥቦ የማያውቁትን እጆች ፕሮፌሰሩ ሳሟቸው። ልጄ አንተ ምንም አልሰረቅም፣ ይልቁንም ሕይወቴን ሙሉ ስፈልገው የነበረውን ነገር ነው የሰጠህ። ፕሮፌሰሩ ጠየቁት። ይህንን ማን አስተማረህ? ትምህርት ቤት አትሄድም? ሱራጅ አንገቱን ደፋ። ጌታዬ፣ ትምህርት ቤት ለመሄድ ገንዘብ አልነበረኝም። ቆሻሻ ውስጥ አሮጌ መጽሐፍት አገኛለሁ። ያገኘሁትን ደግሞ አሮጌ ዕቃ መሸጫ ቤት ተቀምጬ አነባለሁ። ሰዎች ግድግዳ ላይ ቁጥር ስለምጽፍ እብድ ነህ ይሉኛል አለ። ፕሮፌሰሩ የሱራጅን ፊት ቀና አደረጉት። አንተ እብድ አይደለህም፣ አንተ ሊቅ ነህ። አንተ ዓለም እንደ ጭቃ ቆጥራ የወረወረችህ አልማዝ ነህ አሉትና ወደ መማሪያ ክፍል ወሰዱት። ሱራጅ በሩ ላይ ቆመ። ግባ አሉት። ሱራጅ ሲገባ ልጆቹ መሳቅ ጀመሩ። አረ ይሄ ቆሻሻ ለቃሚ ነው፣ እንዴት ይሸታል አሉ። ፕሮፌሰሩ ጠረጴዛውን መቱት። ዝም በሉ፣ ዛሬ በዚህ ክፍል ውስጥ ትልቁ ሀብታም ካለ ይሄ ልጅ ነው። እናንተ ገንዘብ አላችሁ፣ እሱ ግን ሊከፋፈል የማይችል የእውቀት ሀብት አለው። ፕሮፌሰሩ ቾኩን ለሱራጅ ሰጡት። ሱራጅ፣ ያንን ጥያቄ እንዴት እንደፈታኸው ልታስረዳቸው ትችላለህ አሉት። ሱራጅ በሚንቀጠቀጡ እጆቹ ቾኩን ያዘ። መጀመሪያ ፈርቶ ነበር፣ ነገር ግን ቾኩ ሳይለዳውን ሲነካ ፍርሃቱ ጠፋ። ማስረዳት ጀመረ። በድምፁ ውስጥ በራስ መተማመን ነበር። የንፋስን ፍጥነትና ጊዜን በማጣመር እንዴት ጥያቄውን እንደፈታው ገለጸ። ንግግሩን ሲጨርስ ክፍሉ ውስጥ መርፌ ቢወድቅ እንኳን የሚያሰማ ዝምታ ነበር። በጥላቻ የሚመለከቱት የነበሩ ልጆች አይን ውስጥ አሁን ክብር፣ አድናቆትና መገረም ይታይ ነበር። ከዚያም ፕሮፌሰር ከእጃቸው የወርቅ ሰዓታቸውን አውልቀው በሱራጅ እጅ ላይ አሰሩለት። ሰዓቱ ለሱራጅ ቀጭን እጅ በጣም ትልቅ ነበር፣ ነገር ግን ከሱራጅ የወደፊት ሕይወት ጋር ሲነጻጸር ትንሽ ነበር። ፕሮፌሰሩ ከዛሬ ጀምሮ ቆሻሻ አታነሳም፣ ይልቁንም ብዕር ታነሳለህ። ትምህርትህ፣ ምግብህ፣ ቤትህ በሙሉ በእኔ ኃላፊነት ነው አሉት። ሱራጅ አለቀሰ። በፕሮፌሰሩ እግር ስርም ወደቀ። ጌታዬ፣ ትምህርት ብቻ ይፍቀዱልኝ፣ እኔ አይርበኝም፣ ጥያቄዎችን ብቻ መፍታት ፈልጋለሁ አለ። ፕሮፌሰሩ አንስተው አቀፉት። በዚያ ቀን በሽቶ በሚታወደው ትምህርት ቤት ውስጥ በላብና በቆሻሻ የሚሸተው ልጅ ለሁሉም ትምህርት ሰጥቶ ሄደ። ከክፍል ሲወጣ ሱራጅ ያንን አሮጌና የቆሸሸ ጆንያውን ለመጨረሻ ጊዜ አነሳ። አንድ ጊዜ ተመለከተውና ወደ ቆሻሻ መጣያው ሳጥን ጣለው። ጆንያ ብቻ አልነበረም፣ ለዘላለም የተወው የድሮ ሕይወቱ ነበር። ወደ ሰማይ ተመለከተ። ፈጣሪውንም ስለሰጠው ብሩህ አእምሮ አመሰገነ። ታሪካችን ይህን ይመስል ነበር ጓደኞቼ። ታሪኩን ከ10 ስንት እንደምትሰጡት ኮሜንት ላይ አሳውቁን። ሰላም ሁኑ።